ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ከረማችሁልኝ? አለሁኝ እኔ እግዚአብሔር ይመስገን። በስንት ዘመኔ በአንድ ወሬ ልበለውኝ። ያው እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁኝ። እንግዲህ መልካም ሱባኤ ለክርስቲያን እህት ወንድሞቼ፣ ለሙስሊም እህቶችም መልካም ጾም ብያችኋለሁኝ። ያው በጣም ስላልተመቸኝ ምንም ቪዲዮ መስራት በጭራሽ አቁሜያለሁኝ። እንግዲህ ቀስ ብሌ ያው እግዚአብሔር ሁሉንም ነገር ሲፈቅድ ያው እመጣለሁ ብዬ አስባለሁ። ተስፋ አለኝ ለማንኛውም ነገር እና አሁን ላይ ምንም አልተመቸኝም። ያው በወር ነውኝ እና ቪዲዮ ለመስራት እንትን ያልኩት እላችኋለሁ። ያው እንግዲህ ለዛሬው በአዲስ ቪዲዮ መጥቻለሁ። በእርግጥ በብዛት የምሰራው ነውኝ የምወደውና የጠቀመኝ ነውኝ። ዛሬ የምሰራው ያው የፈዝሊን ክሬም ነው የምንሰራውኝ በገረንፋ ወይንም በሚስማር የፈዝሊን ክሬም ለጸጉራችን ነው። ያው ፈዝሊን ብዙ ያልተነገረልን ነው። ብዙ አይነት ፈዝሊኖች አሉ። እኔ ግን ብዙ ጊዜ ተመቸኝና ቆንጆ ፈዝሊኑ ይሄ ነው። ብዙ ጊዜ እጠቀመዋለሁ እና ያው ቅርንፉድን በብዙ በየአይነቱ ባገኘሁት ነገር ቅርንፉድን እሰራዋለሁ። ግን ያው ካላችሁ በቅርንፉድ ከሌላችሁ በጥቁር አዝሙድን ብትሰሩት መልካም ነው። ቆንጆና ምርጥ የሆነ እላችኋለሁ። ስሩና ተጠቀሙትኝ። ለኔ ያው ያለኝም በትንሹ ስለማላበዛ አንዲት በቃ መጠን አድርጋችሁ ሁለት መላጊያ ወይንም አንዲት የሻይ ብርጭቆ የምታህል ሚስማር ወይንም ቅርንፉድ ያዘጋጀሁት በትንሹ ነውኝ። አላበዛኝም። ያው ያለኝን ነውኝ። እናንተ ያላችሁን ብትጠቀሙ መልካም ነው። ጥቁር አዝሙድ ካላችሁ ጥቁር አዝሙድ ማድረግ ትችላላችሁ። እኔ ግን አንዲት የሻይ ብርጭቆ ወይንም ሁለት መላጊያ የምትሆን የቅርንፉድ ነው ያለኝ። ያንን ያው በቡና መፍጫው ፈጨሁትኝ። እንግዲህ እዛ ላይ የምጠቀመው ምንም ነገር አልጠቀምኝም። ምንም በቃ ሌላ ዘይት ካላችሁ ማድረግ ትችላላችሁ። የኮኮናት ዘይት፣ የፈዝሊንም ዘይት ያው ከርተፍ አድርጌ ነው የፈጨሁት። አላደቀኩትም። ግን ሳትፈጩም እንደዚሁ መጠቀም ትችላላችሁ እላችኋለሁ። ያው በጣም የምወደው ፈዝሊን ይሄ ነው። ብዙ አይነት ፈዝሊን አለ። አንዳንዱ እንደውም ልግግም ብሎ የማይሄድ ሲታጠቡትም የማይሄድ ፈዝሊን አለ። እኔ ግን በጣም የተመቸኝ ይሄ ፈዝሊኑ ነው። ስሩና በተጠቀሙት መልካም ነው። አያችሁት? በጣም አነስ ያለ ነው። ቀለል ባለ መልኩ ብዙ ጊዜ ብዙ ሰዓት የማይወስድ ከስራ ጋር እየሰራችሁኝ በቃ ያው ለሁሉም ነገር ራሳችንን ጸጉር አላደገም የለም ልፋት ያስፈልገዋል ማንኛውም ነገር እና ይህ ቅባት በጣም ለፊታችሁ ራሱ ሌላ አሁን ማዳት ወጣብኝ ጥቁር ነጠብጣብ ወጣብኝ ለምትሉ ይሄንን ተጠቀሙት። እኔ ብዙ አመት የምጠቀመው ነው። ደግሞ በጣም ርካሽ ነውኝ። በቃ አሪፍ ነውኝ። ስትታጠቡትም ልቅቅ ነው የሚለውኝ። ያው እኔ አንዱን ነው ዛሬ የምንሰራውኝ። እናንተ ከበርከት ማርጋችሁ መስራት ትችላላችሁ። እኔ ሲያልቅልብኝ ያኔ አንድ ውህድ ብቻ አይደለም ያለኝ፣ የሮዝመሪም ቅባት አለኝ። በቃ የጥቁር አዝሙድ ዘይት ስላለኝ ያው ከሁሉም ነገር በትንሹ ሰርቼ ማስቀመጥ ነው። በምፈልግ ሰዓት ያገኘሁትን መቀባት ነው እላችኋለሁኝ። እሳቷን ቀነስ አርጋችሁ ያው የፈጫችሁትን ሚስማር ወይንም ቅርንፉድ ለውላይ ካረጋችሁ በላይ ፋዝሊኑን እዚህ ላይ በኮኮናት ወይንም መስራት ይቻላል ካላችሁ ማለት ነው። እኔ ያው በፈዝሊን ነው የሰራሁት። ያው ሚስማርን በብዛት ባገኘሁት ነገር ነውና የምሰራው። ሌላ በጥቁር አዝሙድ የሰራሁት ዘይት ስላለኝ ለዛሬው ደግሞ ፈዝሊኑ እንደሱ ከመቀባት ለጸጉር በደረቁ ከማበጠር እንደዚህ ፈዝሊኑ በብቻውን ከመቀባት እንደዚህ በውህድ አድርጋችሁ ትሰሩና ትጠቀሙት መልካም ነው እላችኋለሁ። ያው እሳቷን በጣም ቀነስ አድርጌ ከ10 እስከ 20 ከ20 እስከ 20 እስከ 30 ደቂቃ ያው ትንሽ ናት። በቃ በራሱ ጊዜ ቅልጥ ይላል። ምንም በቃ ስራችሁን እያጸዳችሁ መጥባችሁ ናችሁ ለራሳችሁ አትፍሩ። ማለት ጊዜ ባይኖራችሁ ለራሳችሁ መሆን እንትናት በሉላችኋለሁ። በጣም ቆንጆ ነው። እኔ ያው ለሆዴ ከማስብ ለጸጉሬ እንትን የምለው ነገር በጣም እንትን ይለኛል፣ ያጓጓኛል። ያው
ይሄንን በደንብ ትክትክ እስከሚል እኔ 20 ደቂቃ ነው የተጠቀምኩትኝ። እሳቷን ቅንስ አድርጌ ያው ከስር ማሰል እያደረጉ እየሰራሁ ነው የምሰራው ማንኛውንም ነገር ከስሬ ጋር እየሰራሁኝ ያው ማሰል እያደረኩኝ በራሱ ጊዜ ይቀልጣልኝ። ያው በደንብ አድርጌ አመሳስልኝ በኋላ ማውጣት ነው እላችኋለሁ። ያው ለምትሰጡኝ ኮሜንት ላይክ አመሰግናለሁ። ጠፋሽ ብላችሁኛል፣ ይቅርታ በጣም አልተመቸኝም። በነገሩ ላይክም ቪዲዮንም ስለማታዩልኝ ያው አንድ ሰው አነሳሱት እኮ ነው ለማንኛውም ነገር። እኔ እንደ ተስፋ ቁርጥ ነው ያደረኩት። እውነት እንዴት ብትሪ በቃ ቪዲዮ ባነር አይወጣልኝም፣ አይታይልኝም፣ አላገኝም። እና እንግዲህ ሰብ ያላረኳችሁ ካላችሁ ነው ያርግን በሉኝ፣ አረጋችኋለሁ። እኔም ቤተሰብ እንደሆናችሁ ከፈለጋችሁ ኮሜንት ጻፉልኝ። በተረፈ ለምትሰጡኝ ሁሉ አስተያየት ከልብ አመሰግናለሁ። ቪዲዮ ስታዩ ሀገር አመለውኝ አንድም ቪዲዮ ጨርሳችሁ አይታችሁ ኮሜንት ብትሰጡ መልካም ነው። እኔ እንደዛ ነው ማረገው። ምንም በቃ ማየት ካለብኝ ማየት ነው፣ ማየት ከሌለብኝ ገብቼ እንትን አለኝ እና ያው በደንብ አድርጌ 20 ደቂቃ አፍልቼዋለሁኝ፣ አንተክትቻታለሁኝ። ያው እሳቱን አጥፍቼ ያው ቶሎ ነው ይሄ ተዝዲኑ ቶሎ የመርጋት እንትን ስላለው ባላችሁ ይሄ የሻይ ማጥለል ያለ አይደለ ብረቱ በዛ ሳይቀልጥ ሳይበርደው ማለት ነው። ቢያንስ 5 ደቂቃ ቁጭ ካረጋችሁት በላይ ማጥለል ነው ባላችሁ ነገር። እዚህ ላይ ስስ ጨርቅ ካላችሁ በስስ ጨርቅ መጠቀም ትችላላችሁ። እኔ ያለኝ ይሄ ነውና በዚህ ቶሎ ነው ይወፍራልኝ እንትን ግግር ስለሚልኝ 5 ደቂቃ ካስቀመጥኩት በላይ እንደዛ አድርጌ አጥልሌዋለሁኝ። ያው ትንሽ መስላችኋል እንጂ በርከት ያለ ነው። ለኔ በቂ ነው። የፈዝሊኑ እቃ ትልቅ ነው፣ ትንሽ እንዳይመስላችሁ። እኔ ያው በብዛት ቢያንስ ባያቀም ብቻ ስወጣ ሌላውን ትቼ የፈዝሊኑ አይቀረኝም። እንዴት ብትሉ ለጸጉሬም ለፊቴም የምጠቀመው ስለሆነ በጣም የምወደው ነውና እንደዚህ አድርጌ ነው የምጠቀመው። ባገኘሁት ነገር ነው የምሰራው። እንደዚህ ብቻውን ተጠቅመው አላገኝም። ያው በደንብ አድርጌ ካጠለልኩት በላይ ይሄን ይመስላል የወጣው። ይሄንን አሁን ቀስ ብዬ እንደ በቃ ልጆች የማይደርሱበት ቦታ ማርጌ በኋላ መጥለል እችላለሁ። ያው እቃው ላይ እንደ እንትን ትኩስ ስለሆነ በረድ ሲል ሳስቀምጠው ይሄንን ይመስላል። በዛው በራሱ እቃ በፈዝሊኑ ያስቀመጥኩት። ይሄንን አሁን ፍሪጅ ማስቀመጥ አይጠበቅብኝም። ቀጥታ ክላስ ወስጄ ቁጭ ነው ማረገው። እኔ ፀጉሬን የምታጠብበት ቦታ ማስቀመጥ ነው በቃ። በኋላ በማግስቱ ራሱ በአንድ ቀን ጥቁ እንትን ጭቃው በቃ እንደነበረው ነው የሚሆነው እላችኋለሁ። እንግዲህ አጠር ያለች ቪዲዮ ናት። እንደዛ አድርጋችሁ ስሩና ተጠቀሙት። ፀጉሬ ያው አላደገም ማለት ሁሉም ነገር ልፋት ያሽዋልኝ። በቃ 10 ደቂቃ እንትን 3-4 ደቂቃ ሰዓት ከሆነው በላይ ወፍሮ ነው የማገኘው ብላችሁ አታምኑ። እና ስሩና ከተጠቀሙት ማግስቱ ባጠለልኩት በማግስቱ ፀጉሬን ከታጥቤ እርጥቡ ላይ እንደዚህ ይሄን ይመስላልኝ። እርግጥ ብሎ በቃ ጭቃ ነው በቃ ጥቁር ብሎ ነው። ነጭ መስላችኋል እንጂ በርቆ በጣም በቅርቡ በጣም ጥቁር ነው እና በጣም ቆንጆ ነው እላችኋለሁ። ስሩና ከተጠቀሙት። ያው እንግዲህ ለዛሬ አጠር ያለች ቪዲዮ ናተኝ። ቀጣይ በቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሀገራችንን ሰላም ያደርግልኝ። መልካም ሱባኤ እህት ወንድሞቼ። እንግዲህ ከጾሙ ወደዛ እንደ እግዚአብሔር ፍቃድ ቶሎ ለመስራት ቪዲዮ ሞክራለሁኝ። ላይክ ሰብስክራይብ አድርጉኝ። መልካም ቆይታ። ባይ ባይ።